ግን መጥቶ የጠየቀ 27 ሰው ነው። ይሄ ብዙ አስተምሯል። አረ በጣም ስለዚህ አንዳንዴ የብዙ ሰዎችም ልክ ያልሆነ አስተያየት ሁሉም ሰው ልክ ነው የሆነ ነገር ስለተባለ ልክ ላይሆን ይችላል ማለት አይደለም። የብዙ ሰው ጩኸት ልክ የነበረችው እህት ነች። ኢትዮጵያ አየር መንገድ ሰርታ ስለነ መስማት የነበረበት እሷን ነበር። ልክ ለሆነችው ለዳናይት በእናታችሁ አሸንዳና ሌዳችሁ ስለ ራስሽ እስኪ ንገሪኝ። ምክንያቱም አሁን ፊልሙ ላይ የሙሉ ሰዓት ፊልም ተዋናይ ነሽ። እንደው ከገሌ ጋር እኮ እኔ ብሰራ ደስ ይለኛል ግን አልተሳካልኝ የምትይው ኢትዮጵያዊ ወንድ ተዋናይ አለ? እኔ በጣም የምወደው ማደንቀው ግሩም ኤርሚያስ ነው። ከሱ ጋር ብሰራ ደስ እባክህ ግሩሜ እባክህ። የሚገርም አዲስ ፊልም ሰርቷል። ስለዚህ ከግሩም ኤርሚያስ ጋር መተወንን ድሪም ታደርጊያለሽ? በቅርቡ አስቤያለሁ። ይሳካል። አሁን በኋላማ ታዋቂ ሆንሽ እኮ። ቲክቶክ ላይ ላይቭ አስገባት እንጂ አስገባታለሁ። ሰነፍ ነች እሷ። ሰው እንዲህ ብሎ ነው የሚያሻው። ያስፈራል። ግን እኮ አንበሳ ያወርዳል። አንበሳ ሲወርድ ደስ ይላል፣ ግን ያስፈራል። ቲክቶከሮች ቲክቶክ ላይ ያላችሁ አይናችሁ ያስፈራል፣ ግን አንበሳችሁ ደስ ይላል። ስለዚህ እንደዚህ ብላችሁ ሳታዩ ከባድ ነው እኮ አይን ይበዛል። እንትን ስላሉት ኢንተረስታቸው ሲሆን ይቀላቸዋል እንጂ አንድ ሰው ዝም ብሎ ልጀምር ቢል ከባድ ነው ትንሽ ከበድ። ያኔ ፕሌን ላይ ገብቶ ያ ነገር ሲፈጠር መቼም ብዙ ሰው ሼር አደረገው ቪዲዮንና ያኔ ስታይ ከዛ በኋላ ደግሞ ከቦታው ነው ተይዞ ሄደውና የት ሆነሽ ነበር? እንዴት አየሽው? ማን ልኮልሽ ይሄን ቪዲዮ? ወይስ ከ27 ሺዎቹ ጋር አብረሽ ላይቭ ነበርሽ? ላይቭ ነበር፣ እዛም ነበርኩኝ። ነበርሽ እንዴ ፕሌን ውስጥ? እና አረፍ አላልሽም? ያው እንደዚህ ስሜት አይሆንሽ? አይ ብላለች ረፍ ብላለች። እኔ እዛ ሰራ ስለነበረ አየር መንገድ ያው ቢሆን ግን ነገሩ መጀመሪያም እንደዛ ስላልተጀመረ መሀል ላይ ነው የተቀየረ። ብዙ ጊዜ እንደውም ላይቭ ላይ የነበሩ ሰዎች አንዳንዱ ሲወቃቀሱ አይቻለውና እንደው እንዳትወርድ የሚል ብዙ ሰው ነበረ። ኦልሞስት ኦል እንደ የመጀመሪያዋ ሴትዮ እንደውም አሁን እዚህ ጋር ቪዲዮ ካልሰራ እኔ ነኝ አንተ ላይ ቪዲዮ መስራብህ ምናምን አለች። እዛ ፕሌን ሲያሉት እሺ ቪዲዮ ሰራባለሁ ምናምን አለችኝ። ላይቭ ገባው። ያው ስሜታዊ ሆንኩኝ። ነኝ ወጣትነት ነው ልጅነት ነው። ግን አሁን እንዳትወርድ የሚለው ነገር የልብ ሰጥቶ ይሄ ነገር ልክ መሆን አለበት አልክ? በቃ ሰው ሆሆ ሲል ገባ እውነት ነው የመሰለኝና በቃ ሰው በል ምናምን እንዳትወርድ አሳየኝ ይላል የሆነ ሰውዬ። በቃ ገዛ እንደዛ ምናምን እያልኩኝ ከዛ በኋላ ሁሉም ሰው ጆን እያለ ነበር ኮመንት ላይ። ከዛ በንጋታው ታስሬ በቃ አሁን ሰው ላ ጆን እያለ ነው እወጣለሁ ምናምን ብዬ ሰው ፈረስ ላይ ምናምን ወጥቶ አልወርድም ያሾፈ ነው። አንተን እሳት ላይ ጥደው እነሱ ወደ ቧልታቸው ሄዱ። 27000 ሰው እንዳትወርድ አለ፣ ግን መጥቶ የጠየቀ 27 ሰው ነው። ይሄ ብዙ አስተምሯል። አረ በጣም ስለዚህ አንዳንዴ የብዙ ሰዎችም ልክ ያልሆነ አስተያየት ሁሉም ሰው ልክ ነው የሆነ ነገር ስለተባለ ልክ ላይሆን ይችላል ማለት አይደለም። የብዙ ሰው ጩኸት ልክ የነበረችው እህት ነች። ኢትዮጵያ አየር መንገድ ሰርታ ስለነ መስማት የነበረበት እሷን ነበር። ልክ ለሆነችው ለዳናይት በእናታችሁ አሸንዳና ሄዳችሁ ማለት ያኔ ወደ አሸንዳ እየሄድን በቃ መሀል ላይ ነው የተቋረጠው። ከዛ በኋላ አሁን ሄድሽ ወደዛ? ከዛ በኋላ ፕሌን ላይ ማለት ነው። ቀደመሻ ቀደመኝ ሲል ነበር ቅድም እኮ። ላይቭ እርዳታ የማሰባሰቡ ስራ ይቀጥላል። አሁን ላይቭ እርዳታ አላሰባስብም እኔ ላይክ የሰው ሲሆን አሁን ኦልሬዲ የተከፈተ አካውንት ካለ ወይ የድርጅት ወይ ደግሞ የክልሉ አካውንት ካለ ወደዛ እንዲገባ አደርጋለሁ እንጂ ሲሄድ እያንዳንዱ ቦታ ሲሄድ በራሴ ነው ነገሮችን አስተካክዬ ቃጭኛ የሚሄድ። ስለዚህ አልሚ ምግቦችን ይዘህ ነው የምትሄደው? ዋው ይሄ በራሱ በጣም ደስ ይላል። ምክንያቱም ከሚገባው ገንዘብ ጋር እኮ አብሮ ሰይጣን ሊገባ ይችላል። ያው መጥፎ ነው። አንዳንዱ ደግሞ እዛም ጋር ካስገባ በኋላ የእርዳታ ነገር በጣም አስቸጋሪ ነው። ከባድ ነው። አንተ ከመሀል ካልወጣ በስተቀር አይሆንም። ለምሳሌ ምንም ነገር እንኳን ባትነካና እችን ኮትና ሱሪ አድርገህ ብትመጣ ራሱ በእኛ ገንዘብ እኮ የገንዘብ ስለዚህ ይሄ በጣም እውነት 6 ሚሊዮን ኮይን ያሰባሰብክበት አጋጣሚ ምን ነበር? የነ ሄራንና የነ ሶሊ ለህክምናቸው አይ ቲንክ ሄራንና ሶሊያናም እንግዲህ ከመታሰሩ በፊት ጆን ዳንኤል ላረገላቸው ካሁን በፊት አመስግነዋል። ይሄው አመስግነልን ስላሉ
ከዛ በኋላ ሰማ የሆነውን ነገር ውጭ ሄዱ፣ ሕክምና ተሞከረ፣ ሳይሳካ ቀረ። አዎ በኋላ መጡ እዚህ። አሁን ኢትዮጵያንና ኤርትራውያን ተባብረው እናታቸውን ለማገዝ የሚገርም ቤትና መኪና እንዲሁም ኬክ ቤት ከፈቱላቸው። እንደውም አንደኛው ኬክ ጆን ዳንኤል ነው ስሙ። እንትን አለው ክሬም ነው። መርቅላቸው። እሺ እሄዳለሁ። የት ሄድክ? ቦታው ከወጣው ከተፈታው ተፈታው የትም አልሄድኩኝም። አሁን ሽረ ደርሼ የመጣው ደብረ ብርሃን ሄዳለሁ። ከዛ በኋላ ዞራለሁ፣ ደግሞ ሁሉም ጋር ሄዳለሁ፣ አዳርሳለሁ። መጀመሪያ ቁም ነገሮችን ልስራ ብለህ ቁም ነገሮችን ልስከናል። አስቀድም ላይቭ መቼ ነው የምትገባው? ለበፊቱ እገባለሁ ማታ ማታ። አሁን ጀምረሃል? ጀምሬያለሁ። ሰሞኑን ያልገባሁት እዛ ስለሄድኩኝ ነው፣ ግን ከዚህ በኋላ እገባለሁ። ምናልባት ያው እንግዲህ እህትህም ፊልም ስለምትሞክር በቀጣይ ፊልም አብረን የምናያችሁ ይመስላችኋል? እንዴት ነው ዳናይት? አዎ ሀሳቡ ነበር። አሁን ሀሳብ ጋር መስራት ሀሳብ አላችሁ? እኔ ትተዋል። ጥሩ አረጋ አለ። ምን ነው ፊልም ላይ ትጨርሳል? አይ መክሊት ያልሆነ ነገር ላይ የጊዜን መፍጀት ያስፈልጋል። ስለዚህ በፍጹም በፊልም አታገኙኝም ካሁን በኋላ። አንዴም ብቅ ጥልቅ ላልኩት ይጸጽተኛል። ያው መልስ በቃኝ። ስለ ዳናይት እንደው ትንሽ ነገር ላውራችና አሁን አዲስ የሚወጣ ፊልም አለሽ? አዲስ የሚወጣ ፊልም የለም፣ ግን አሁን በቅርብ የምንጀምረው አዲስ ስራ አለ። አዲስ በሲኒማ እኔ እስካሁን እኔ የመጣሁበት ታይሚንግ ፊልሙ የተቀዛቀዘበት ነበርና ኮቪድ ሰዓት የሲኒማው ስላልነበረ በዩቲዩብ ስራዎች ነው የመጣሁት እና ወደ ሲኒማው ለመጀመሪያ ጊዜ ራሴ ፕሮዲዩስ አድርጌ ለመምጣት እቅዳለሁ። ስለዚህ ፕሮዲዩስ ታደርጊያለሽ አዲስ ፊልም እንጠብቃ። ስክሪፕቱ አልቋል? አልቋል። ማን ነው? ገና አልተወሰነም። ግሩሜ እየሰማ ነው። ግሩሜ የጋበዘች መቼም ለፍተላ የተመቻቸ ነው። ቲክቶክ በጣም ያሳቀ ኮሜንት ምንድን ነው? ብዙ ነው። እስኪ ለምሳሌ ሜሞች ናቸው ያሉት። ላይክ ያሳቁኝ በጣም ሜሞች ናቸው። ለምሳሌ አይሆንም እዚህ ጋር አይሆንም። የሚያስቅ ነገር ያየሁት ምንድን ነው? ትንሽ ከሳልክ መሰለኝ። አዎ በጣም ከበፊቱ ጆን ዳንኤል። አዎ በጣም ይሄማ ኤአይ ነው። እሱ አይደለም ኤአይ አይደለም። ያው እያወራ ነው። ከባድ ጊዜ ነበር ያሳለፍኩት ማረሚያ ውስጥ። አይመችም። እዛ በጣም ከባድ ነበረ፣ ስጉላላ ነበረ። ለዛ ነው አሁን እመለሳለሁ። እንዴ ትፓኩም ይመለሳል። እንደውም እንደወጣህ አንድ ጃኬት አድርገህ ነበርና አንዱ አስተያየት ሰጪ ጆን ዳንኤል ይሄ ጃኬት እኮ ፋሽኑ አልፎበታል። አብዴት እናደርጋለን ከዚህ በኋላ ራሱ። አሁን በደንብ እኮ አድርገናል፣ ተመልሰናል፣ ቦታው ላይ ገብተናል። እስኪ ስለ አዲሱ ፕሮጀክት አውራል። ኦኬ አሁን ሳልታሰር ነበር ይሄን ፕሮጀክት ያሰብኩትኝ። እንዴት ሀሳቡ እንደመጣል ነገር። እሺ ቦረና በሄድኩበት ጊዜ ውሃ በቦቲ ነበር የወሰድንላቸውና ጉድጓዱ በጣም ቆሻሻ ነበረ እና ንጹህ ውሃ አያገኙም። አብዛኛው እዛ አካባቢ ሰዎች ንጹህ ውሃ አያገኙም ነበር እና በየክልሉ ሁለት ውሃ ጉድጓድ ለማስቆፈር አስቤያለሁ እና አዛ ታይም በነበረው ጊዜ በሰራ ነው ሪሰርች እንደዛ ካደረግን ከ50 ሺህ ሰው በላይ በቀን ንጹህ ውሃ ያገኛል ማለት ነው በየቀን። ዋው! እና ይሄን ፕሮጀክት አሁን አስተባብሬ ሰዎችን ዳታ ድርጅቶችን አስተባብሬ ይሄን ዓላማ ለማሳካት ፈልጋለሁ። አሻራዬን ለማሳረፍ ፈልጋለሁ። በጣም ይሄ ደስ ይላል። ይሄ ከመታሰር በፊት ነው። ቦረና አካባቢ ነኝ። ቦረና ነው። የቦረና ልጅ ነኝ ብለሃል። እዛው ያው ሹመትም አግኝቻለሁ ብለሃል። ዋው! ወተት ነው የምትጠጣው? ውሃ ነው። ይሄ ውሃ ነው። በዚህ ነው የሚጠጡት እየቀዱ። ስለዚህ አሁን ቃል ገብተሃል። ውሃ እጥረት ባለባቸው የተለያዩ የኢትዮጵያ ክፍሎች ጆን ዳንኤል የተጠሙ ወገኖቻችንን ጉሮሮ ለማራስ እነሆ ተዘጋጅቻለሁ። ይቅና በሉት በእናታችሁ። በጣም ይሄን አሁን ጀምረዋል? አዎ አሁን ኦልሬዲ እየጀመርን ነው፣ እየሰራንበት ነው ከማናጀር ጋር ሆነን። ስለዚህ አሁን የላይቭ ስርጭቶች ላይ ገንዘብ የማሰባሰብ ነገር ይኖራል፣ ጌም ይኖራል። ለዚህ ነው አይኖርም። እርዳታ ድርጅቶችን ማስተባበር ነው፣ ማሰባሰብ አይኖርም። አስተባብሮ እንዲቆፈር ማድረግ። ስለዚህ ሰውን ገንዘብ አምጡ አይደለም ማስተባበር ብቻና እንዲቆፈር ማድረግ ነው። ዋው! አረ በጣም ደስ ይላል። ትልቅ ልብ ኖሮት ነው የወጣው ጆን ዳንኤል። እኔ እውነት ለመናገር በርቀት ማቀ ጆን ዳንኤልና አሁን በቅርበት ያወኩ ጆን ዳንኤል ትለያያላችሁ። በተለይ ከተፈታህ በኋላ ተቀይረሃል ብዬ አስባለሁ። ምክንያቱም የቀሉን ያህል ደግሞ ቁም ነገርም ላይ
በደንብ ትኩረት አድርገህ ለመስራት አስበሃል ማለት ነው። ዳንኤል ጆን ዳንኤል ተቀየረ? አዎ በጣም ተቀይሯል። መልኩ አልተቀየረም። ምን ተቀየረብኝ? ባህሪው ትንሽ ረጋ አለ ተቀይሯል። ብቻ ብዙ ነገር እንትን ወደ ቁም ነገሩ ማድላት ምናምን አሁን ላይ በጣም ያየሁበት ነውና በጣም ተቀይሯል ለኛ። ያንቺን ፊልም ከመስራት ጎን ለጎን እሱንስ ሀሳቡ እንዲሳካ ያው አንቺ ነሽ ቲክቶክ ውስጥ አምጥተሽ የከተትሽውና በምን ልታግዡ አሰብሽ በቀጣይ? በሁሉም ነገር በሀሳብም በጉልበትም በገንዘብም በምችለው ሁሉ ያው ከጎኑ ነኝ ሁሌ። የት እንደ አጋርነት በጣም ደስ ይላል። እንግዲህ ብዙዎች ጥያቄ ነበረ ከስር ከተፈታህ በኋላ ጆን ዳንኤል ይምጣ እስኪ፣ ምክንያቱም ብዙ ካየነው ስለቆየ እንደመጣም ደግሞ ላይቭ ብቻ ስለሆነ ብዙ ጥያቄዎች አሉና ይመልስልን አሉ። እኔም እንግዲህ ያደረኩት እንዴት ነበር ጆን ዳንኤል በእናታችሁ? ያው ለስንብት የምትሉት ነገር ካለ ድላመቻችሁ ጆን። ኦኬ ያው በመጀመሪያ ሁላችሁም ከጎኔ የነበራችሁ ከልብ አመሰግናለሁ። እንዲሁም ደግሞ ሳላቅም አውቄም ያስቀይምኳችሁ ሰዎች እየተዋወቅንም ሳንተዋወቅም በሚዲያ የሚያስከፋችሁ ሰዎች ካላችሁ ከዚህ በኋላ አዲስ ጆን ዳንኤል ነኝ፣ ከልብ ይቅርታ ጠይቃለሁ። እኔ የምለው ነገር ያው መላው የኢትዮጵያ ሕዝብ በጣም ማመስገን ፈልጋለሁ። እሱ በእስር ላይ የነበረ ሰዓት በጣም በቃ ላይክ እንደ ፋሚሊ ነው። ሁሉም ሰው ይጠይቀኝ ነበር እንትን ክፍለ ሀገር ነኝ ልመጣ ነበር የት ነው ውሰጂኝና ሁላችሁንም ፍቅራችሁን በደንብ አይቻለሁና በጣም ላመሰግን ፈልጋለሁ። ሌላው ደግሞ ስኬታማ ሆኖ እዚህ ደረጃ ደርሰክ ስላየሁክ በጣም ደስ ብሎኛል ወንድሜ። ያው እንግዲህ ጆን ዳንኤል ዮሐንስ ዳንኤል ነው ለቲክቶክ እንዲመች ነው ጆን ያረከው። ጆን ዳንኤል እንግዲህ የሰይፉ ቤቤስ እንግዳ ሆኖ ከተፈታ በኋላ ያው እንግዲህ በይቅርታ ተመልሷል። በአዲስ ልብ በአዲስ ስራ በአዲስ እቅድ መጥቷልና የእናንተን እርዳታና ገዛ ሲፈልግ ሁላችሁም ያው እንድትተባበሩት ሰይፉ ቤቤስም ይጋብዛል። አመስግኑልኝ ሁለቱንም፣ እድሜ ከጤና ይስጣቸው። ወደፊት እንገናኛለን። ወደ ጦርነት ልንገባ እንችላለን። ጀነራል ታደሰ ወረደ ተፈናቃዮች ካልተመለሱ ጦርነት ሊከሰት ይችላል ሲሉ ጀነራል ታደሰ ወረደ ተናገሩ። ጀነራሉ ነገሩ ከቁጥጥር ውጭ እየመጣ ነው በማለት አስጠንቅቀዋል። ጀነራሉ የሕጻጽም ወቅታዊ ሁኔታ በተመለከተ መግለጫ በሰጡበት ወቅት ነው ይህንን ማስጠንቀቂያ ያቀረቡት። ለረሃቡ ዘላቂ መፍትሄ ተፈናቃዮችን መመለስ ነው ያሉት ጀነራሉ ይህ ካልሆነ ግን ጦርነትን ማስቀረት አይቻልም በማለት ህወሓት በተፈናቃዮች ምክንያት ጦርነት ሊከፍት እንደሚችልም ፍንጭ ሰጥተዋል። ነገሮች በዚሁ ከቀጠሉ ከቁጥጥር ውጭ ይሆናል ሲሉ የቀጠሉም ሲሆን በዚህ ዓመት የግድ ተፈናቃዮች ወደ ቀያቸው መመለስ አለባቸውም ብለዋል። ይህ ካልሆነ ግን ጦርነት መፍትሄ ሊሆን ይችላል ሲሉ አስጠንቅቀዋል። ፕሬዝዳንቱ በሰጡት ማብራሪያ በሕጻጽን ጨምሮ በትግራይ ውስጥ ባሉ 146 የተፈናቃዮች መጠለያ ጣቢያዎች የሚገኙ ተፈናቃዮች በከፍተኛ ችግር ላይ እንደሚገኙም ገልጸዋል። ከረድኤት ድርጅቶች የሚሰጠው እርዳታ በወር 16.1 ኪሎ ግራም መሆኑን የጠቀሱት ፕሬዝዳንቱ ተፈናቃዮች ለወፍጮ፣ ለልብስ፣ ለጨውና ለሌሎች ወጪያቸው የሚሸፍኑት ከዚሁ ከሚሰጣቸው ወርሃዊ የእህል ድርሻ መሆኑን ለከፍተኛ ማህበራዊ ችግር መጋለጣቸውን ተናግረዋል። በሕጻጽ መጠለያ ጣቢያ የደረሰውን የረሃብ አደጋ በማስተጋባት ዓለም አቀፉ ማህበረሰብ እንዲያውቀውና አጀንዳ እንዲሆን ላደረጉ የማህበራዊ ሚዲያ አንቂዎች ምስጋናቸውን ያቀረቡት ሌተናል ጀነራል ታደሰ የጊዜያዊ አስተዳደሩ ካቢኔ ይህንን አደጋ በቀጥታ የሚከታተል በፕሬዝዳንቱ የሚመራ ቡድን አዋቅሮ ወደ ስራ መግባቱንም አስታውቀዋል። በትግራይ ከጦርነቱ በፊትም ሆነ በኋላ 1.1 ሚሊዮን ተፈናቃይ ህዝብ መሆኑን ያብራሩት ፕሬዝዳንቱ ከዚህ ውስጥ 891 ሺህ የሚሆኑት በትግራይ ውስጥ የሚገኙ ሲሆን የምዕራብ ትግራይን ሳይጨምር በመላው ትግራይ በሚገኙ 146 መጠለያ ካምፖች ውስጥም እንደሚገኙ ገልጸዋል። በሕጻጽ መጠለያ የሚገኙ ተፈናቃዮች አብዛኞቹ ከምዕራብ ትግራይ የመጡና የተለያዩ ችግሮችን የተሸከሙ መሆናቸውን በወቅቱ ደህና የነበሩ አሁን የደከሙ ሲሆን ደክሞ የነበሩት ደግሞ በህይወት የሌሉ መሆናቸውንም ገልጸዋል። አሁን በሕጻጽ በጎላ ሁኔታ የወጣው ችግር ቀደም ብሎ የሚታወቅ እንደነበርና መንግስትም ችግሩን ለመፍታት ሲሞክር መቆየቱን ነገር ግን የተደረገው ጥረት በቂ እንዳልነበር ፕሬዝዳንት ታደሰ ወረደ አብራርተዋል። በተፈናቃዮች ላይ እየተደረገ ያለው ጥረት አስቸኳይ የህይወት አድን ተግባር እንጂ ዘላቂ መፍትሄ አለመሆኑን የገለጹት ፕሬዝዳንቱ ዘላቂ መፍትሄ ሊሆን የሚችለው ተፈናቃዮችን ወደ ቀያቸው ተመልሰው ራሳቸውን እንዲችሉ ሲደረግ ብቻ ነው ብለዋል። በተደጋጋሚ ችግሮችን ከምንጩ ለማድረቅ መስራት እንደሚያስፈልግ የችግሩን መነሻ ለይቶ ማወቅ ወሳኝ መሆኑን ሌተናል ጀነራል ታደሰ ጠቁመዋል። ፕሬዝዳንቱ በመግለጫቸው
የተፈናቃዮች ሕይወት እየተጠበቀ ያለው ከመንግስታዊ ካልሆኑና ከሌሎች የረድኤት ድርጅቶች በሚገኝ እርዳታ ብቻ ሳይሆን በየአካባቢው ያለው ህዝብ በሚያደርገው የመረዳዳት ባህል መሆኑን ገልጸውም ይህም የትግራይ ህዝብ የመረዳዳት ባህል ከፍተኛ መሆኑን ያሳያልም ብለዋል። የጊዜያዊ አስተዳደሩ አሁን ባለው አቅም የመንግስት ሰራተኞችን ደሞዝ ለመክፈል እንኳን እየተቸገረ በመሆኑ ተፈናቃዮችንም ሆነ በችግር ላይ ያለውን ማህበረሰብ ለመርዳት የተቀናጀ የገቢ ማሰባሰብ ስራ እንደሚጀምርም ገልጸዋል። የ2018 ጊዜያዊ አስተዳደሩ ዋና እቅድ ተፈናቃዮችን በደህንነቱ በተጠበቀ ሁኔታ ወደ ቀያቸው መመለስና ችግራቸውን በዘላቂ መፍታት መሆኑን የገለጹት ሌተናል ጀነራል ታደሰ ይህንን ተግባራዊ ለማድረግ የፌዴራል መንግስት በመላው ኢትዮጵያ ህዝቦች እንዲሁም አደራዳሪ ተቋማት በቁርኝት እንዲሰሩ ጥሪ አቅርበዋል። በጸለምቲ አካባቢ በተደረገው የተፈናቃዮችን የመመለስ ሂደት ላይ የታዩ ችግሮች በምዕራብ ትግራይ ተፈናቃዮች ላይ እንዳይደገሙ መስራት እንደሚያስፈልግም ገልጸዋል። የሚደረጉ እርዳታዎች ግን ቀደም ሲል ሲደረግ እንደነበረው በአደጋ ስጋትና ዝግጁነት ኮሚሽን በኩል የሚከናወን መሆኑን ጠቁመዋል። በጤና ረገድ ደግሞ ህዝቡ የጤና መድህን ተጠቃሚ በማድረግ ዓመታዊ ክፍያውን እንዲፈጽምና ነጻ ሕክምና አገልግሎት እንዲያገኝ ማድረግ እንደሚያስፈልግ ፕሬዚዳንቱ በመግለጫቸው አሳስበዋል። ሌተናል ጀነራል ታደሰ ወረደ ያጋጠመውን አደጋ ለመመከት ሁሉም ወገን እንዲረባረብ ጥሪ በማቅረብ መግለጫቸውን አጠቃለዋል።